አንጀቴን የሚበላውን ዘፈን የከፈትሽብኝ አሁን እንድተክዝ ነው ስራ እንድንሰራ ነው ግን አንተ ሐሳብ እንጀሮ መስልባ ሙዝ ትጋብዘኝ ጀመር ቁረጫውን እንደ ዝንጀሮ ቆጠርከኝ እያያችሁ አንድ ሙዝ ሰው ይዞ ይመጣል ሰው ባለው ነው ቀደም ደግሞ እዛ አጉል ቦታ ያዘን እንጂ እንገዛለን ብዬ ነበር በየሳምንቱ ግን የተለያዩ ነገሮች እያደረግን ነው እዚህ ስቱዲዮ አንዴ ውስኪ እንጠጣለን ሲኖረን ሳይኖረን ሙዝ እንበላለን ባላረፋው ውስኪ ከጋበዝ ምን ትፈልጋለህ ተበጋዘውናት ምርጥ ሰው ታሳጣኝ እኔ ከበለው በኋላ በሰምላ በጣም ነው የሚጠቅምሽ ለጤናሽ አሁን ተናቀይ ወንድ ነው ሞዶ ስላልች ልጣጩ መቀበል ወገኛ ግማሽ ሙዝ በልተህ ነው በጣም ለጤና የሚጠቅም እና ከነሻጩ ስበላሉ ለጤና የሚጠቅም 32 ሚሊዮን ቪው አደገች እና ያያየናት ኧረ ስታምር አንቺ በአካል ደግሞ የበለጠ ታምራለች አደናከ እንደሆነ ግማሽ ሙዝ እየበላ ካላደቅኩ ታምራለህ አረ ወደ ትምኒት ገባ በስማም እሺ የራሱ እንትን ነገር ነው በቃ ትምኒት በጣም እንትን ብለሻል አይ ትግርኛ ውስጤ ነው ባይዘው አይኖ አቃለው እሱ ነው አንዴ በጣም አሽቋለች ለትምኒት አማን ቆይሽ ዘፈን ሲመጣ ታያለ ገና እንዴ ምሽን አብረን የተማርነው ዛሬ ነው እንደምጨራይን የምታየው ትምኒት ወልዳይ ሻነ በሚል ስራ ወጣ መታለች ከ2 ሳምንት በፊት ነው የተለቀቀው ስንት ታየለ 3.5 ሚሊዮን በጣም ከ2 ሳምንት በፊት ተለቀቀ ብር ያርግልሽ ይሄን ሁሉ አዎ አንቺ ነው ልጅ በለቀቅሽበት ጊዜና በዘፈኑ የታየ እይታ እንት መካከለ ያለውን ቁጥር ገንዘብ ያርግልሽ አሚን ባንቺ ትልቅ ሰው ሲመረቅ አሚን ነው ይባላል ቸዳ ያዥ ሻነ ትርጉሙ እስቲ ንገሩና አይሎጎች ሊሃ የሚባለው አክተር ይመች ፊደል ፕሮዳክሽን ብሏል እንት ላይ ጥበብ ማን ነበር እቺ እንት ላይ ያሬድ ነጉ ይሰራበት ነው እንዴ ያ እሱን ነው ይመስለው አንቺ ተረገመ አይን ያለሽ አንቺ እኔ እኮ አስተውላለሁ እኮ እግዚአብሔር እኔ ደግሞ ቀሚሱ ላይ ነው አይኔ በስመ አብ ሲያምር ቀሚሱ ዋው በደረን ጥበቡ ምናምን በስመ ይሄን የሸመንከው ሸማኔ ትችላለህ እግዚአብሔር አቦ ሸማኔ ነው ቀጥል አዛ ሌላ ሶስተኛ ጦት የሚያክለው ወርቅ ባይዘው ወርቅ ነው አይደለም አንገቷ ላይ ማርያም ስንካራት እንዴና ለባረከኝ እንዴ ስንካራት ይለኛል እንዴ ሶስተኛ ጦት የሚያክል ወርቅ ምናምን ብለሽ ተነትኝ ነው እኔ ደስ በእንትኗ ደስ ይለኛል በነገራችን ወናኔ የሚዘፍናላት አዎ እንዴ በጣም ፌመስ ነው እሱን ማያውቃለን ወናኔ ብራስሌቷ ራሱ አይሹ ያለው የተደረደረ ወርቅ እጇ ላይ ራሱ በቃ እኮ በዚህ ላኩንሽ እኮ እንደዚህ ነው ዋናው መገለጫሽ ጮባ ስቱዲዮአችንን ሌላ ስቱዲዮ ነው የሚያደርገው እና አንዱን ራሱ ምን ሸጠው ብላክ ማርኬት አረቀሚ ደህነት ከባድ ነው እሺ ቀሚሶቹ አይደለም ሲንግል ነው እንደሚጠጡት አረ አይነፋ እንዲ ሞልቶ ውስኪ የለም አቼ ሙስኪ ቆማ ተጣማ ቂጠን ያማ እንዲ ውስኪ ስተታ ቆማ ተጣ ቂጠን ያማ እንዲ ተጣ ውስኪ ተቀም ተስተታ ቆማ ተጣም ትላለች ዮኒ ዳታ እንዲ እንደዛ ያንሽ አይ 2018 ብሶባቸው የመጡ ሰዎች አሉ ወገን ታውቁት መድኃኒት ካለ ረበለ ጥበብ ማስታወቂያ በለው ዛሬ
ከጠራ ከጠጥ ብለህ ወደ ጓዳ በኮንፊደንስ እንዲህ ደረጃ ወጥተህ መጀንጀን ብቃቱ ካለ ከጠርቱ እኮ በአይኗ እኮ ነው የጠራው። እኔ እኮ መቼም ደፍሮ አይመጣም። በቃ በአይኗ የሆነ አየችው፣ አጋጣሚ ልጠቀም ብሎ ወጣ። እግረ መንገዱን ጓደኞቿን አሉ አንዳንድ ደነዞች በአፋቸውም ተጠርተህ ያገባቸው። በእግር እንዲህ ተጠርተንስ መቼ ሄድን? እስኩዝላጋ እሺ ተይኝ እስቲ ቀጽል እዚህ ሲንዘላዘል ይኸው ጥላው ገባ። ጠርታ ነው እንደዚህ ቆመህ ሰው የምታወራው? ባለፈው ምን ረሳ መሰለሽ? ቪዲዮን እንትን መጨረሻ ላይ ነው ትዝ ያለኝ። ምን ሆነን ነው ያልኩትኝ የእንትና ዘፈን ላይ ዋዛዶ የሚለው ዘፈን ዜናዊ የሚገርም ኮሪዮግራፊ ዳንሰኞቹ ኤዲት አድርገው ነው ያዩዋቸው በደንብ ማለት በጣም ነው የሚችሉት። ክሬዲት የሌለ ነው የነሳናቸው። በስመ አብ አንድም ነገር አልተናገርንም። እናንተ ሰጣቸው ነው ክሬዲት። እዚህ ላይ ራሱ እስቲ እንሾፋቸው ማራናቸው አንድ ዛሬ ያየሁት ልጅ ያየው መሰለኝ። ይሄማ ጎበዝ ነው በጣም እንዴ! ይሄ በጣም ፌመስ ነው በዳንስ 2000 አበሻ ነው ምናምን ይሰራል ይሄ ልጅ። በጣም ጎበዝ ነው። የወደ አቢሲኒያ ወይ 2000 አበሻ አይቼዋለሁ። ስትጠራ እንዲህ ብለህ እንዲህ ፍለጋ ትገባለህ። ፍለጋ ይገባል በይ። እስማም ጊታሩ ግን የሌለን ሲንክ ያደርጋል። ምንድን ነው ቁማር ቤት ነው እንዴ? እኮ ቤቱ ግራ ነው የሚያጋባ። ኮሎምቢያ ነው እንዴ ያላችሁ? ልብሱ ተገኘች ተበላው። የሆነ ጊዜ እሷና እንትና በጣም ይመሳሰሉብኝ ነው ሚለን ድምጻቸው መለየት ይከብደኝ ነው። አንቺ በጣም እድሜ ነው የሚለያቸው። ጠፍታ ነው የተመለሰችው። ማን ነው ታላቅ ሚለን ነች? ብላ አይታ እንኳን ሚለን ገና ነች እንጂ ትንኮ የቆረጥን ነው የምንመስለው የትብት ሲወለዱ እግዚአብሔር ቤቱ አያልቅም እንዴ? ማሳጅ ቤት ነው የሚመስለው። እስከ ኢትዮጵያ ሕዝብ ይስማ ማሳጅ ቤት ምናምን ነው የሚመስለው እንደዚህ አይነት ነገር። እኔ የድሮ ሳይሆን ፊልሞች ላይ ሜክሲኮ ድራግ እኮ ፊልሞች ላይ ያው የድሮ ፊልሞች የሆነ የፊፍቲ ዘፈኖች ላይ ነው የግለሰብ ስገባ የሆነ ያልሆነ ነገር እኮ እንደዛ ነው የሚመስለው። ይሄ ማሳጅ ቤት ምናምን ምን እየነገራችሁ ነው ወገን? የት ነው የምትፈልጋት? እሷም ገብታ ጠፋ። ነገሩ እሱ ንፍልል ብሎ ደረጃ ላይ ሁለት ቺክ እያናገረ ማለት አመለጠህ ማለት ነው። እና ማን ይጠብቀዋል? እሱ ገባች። አንቺ የራሷንም አበሻ ቀሚስ ቤት ከፍታለች። ይሄ ልጅ በጣም ከለሯ ሲያምር ምንድን ነው ይሄ ደግሞ? አንቺ ምን አይነት ቤት ነው የገባቸው? ግን አልመሰለኝ። ምንድን ነው ደግሞ ፂሙን የሚላጨው? ያው ምን አይነት ቦታ ነው? ቆይ መኖሪያ ቤት ይሄ አፓርታማ አይደል? የሰው በር እየከፈትክ ብትገባ እሺ ሴንስ ይሰጣል። እንደ ፓስት ቤት እየገለጥክ እየገባ ፂሙ ደግሞ አዘዘሩኝ። ኧረ ግራ ነው የሚገባው። ምንድን ነው ስማም ልባብ ፋይናሊ ንገርምን ምንድን ነው የሁሉ ክፍል? የት ነው ቦታው? አንቺ
የት ነው? እሺ ቶ ችግር የለም። የጆሲማው አዳማውን ቤትም ሆነ ምንም ሆነ ግን እንደዚህ አይነት ነገሮች በውጭ ሀገር ፊልሞች ላይ ሌላ ነገር ነው የምናይባቸው። እንደ አይነት ፊልም ግን አታውቂው አንቺ። ድሮ ያየናቸው ላይ ቀርጾብናል። አሪፍ ነው። አንተ ትግረኛ ግን በቃ እንትኑ ደግሞ ክራሩ በጣም ሲንካርጓል። በስማ አይ ቆንጆ ነው። እኔ ወድጄዋለሁ። በጣም ደስ ይላል። አዘፋፈኗም የሆነ ከተለመደው ወጣ ብላለች። የሆነ ቦታ ላይ የሆነ እንደ ወሬም ታደርገዋለች ምናምን ደስ ይላል። ግን ኮስቲዩም በጣም ያበሻ ቀሚስ እግዚአብሔር የሰቀለ ያበሻ ቀሚስ የሀገር እኮ ነው የነው የቀሚስ ማት ደግሞ ጥለቶቹ እንዴት እንደሚያምሩ በጣም ነው የሚያምረው ልብሳችን ለካ ታዲያ እግዚአብሔር ቀላል ያምራል። አባት በጣም ያበደ ነው። በቃ ሻነ ነው በቃ ሻነ ከእንትን በኋላ ሻሙ ብትለው ራሱ ለብሳ እንዴ በጣም ተምኒት ወልዳይ በጣም ማለት ደስ ይላል። ዘፈኖቿ ደስ ይላሉ። እኔ አሁን ከዚህ በፊት በጣም ማረሳቸው ዘፈኖች ማረሳው ዘፈን ወናኔ ብዙ ጊዜ የምሰማው እንዴ በጣም ደስ ይላል። ሆት ነው። ይሄን በጣም ያበደ ነው። ልጁን ግን በጣም ብዙ ቤት አንከራተተች። አንዱ ቤት ቢጠለፍስ ገና ደረጃ ላይ የተጠለፈ ልጅ ስንት ቤት እነዛ ጸጉራቸውን ሲሰሩ ቁጭ ብለዋል። አሁን አንዷ አስተያየቷ ደስ አይልም ነበር። ወንዱስ ቢጠልፈው በረበስማ ብቻ አሪፍ ነው። እኔ ተመችቶኛል። አሪፍ ነው። እንትኑ ኮሪዮግራፊውም አሪፍ ነው። ያ በጣም ጎበዝ ልጆች አሉበት። እንደገና ልብስ ኮስቲዩም የዳንሰሮች የእሷ ደግሞ ይለያል። በስመ አብ በጣም ነው የሚያምረው። ይህ ሲጀመር ፊደል ፕሮዳክሽን እኮ አሁን ትግርኛ ዘፈኖች ላይ ክሊፕ ላይ በጣም እየሰቀለ ያለ ፕሮዳክሽን የእነ ሰላም አይተነ ምናምን የሚሰራው አይ ቲንክ ውቢት መሰለኝ ፊደል ፕሮዳክሽን እና ምርጥ ስራዎች ነው የሚሰሩት። ከለሩ ምኑ ያምራል። በቃ የእሷም ሜካፕ ምኗ ኤቭሪቲንግ በጣም ነው የሚያምሩ። እኔ እንደ ክሊፕ ተመችቶኝ ዘፈኑ ከዚህ በፊት ከሰራቻቸው አይበልጥም፣ ግን ከዚህ በፊት የሰራቻቸው ዘፈኖች ይበልጥብኛል። ግን ክሊፑ በጣም የሰቀለ ክሊፕ ነው። እንትን ክሊፕ አለው እንዴ? ወናኔ ክሊፕ አለው እንዴ? አይ ቲንክ ጸጉር ቤት ሆና ምናምን ነገር ወናኔ ያው አለው እና እኔ ተመችቶኛል። እስኪ አይሮጎች እናንተስ እንዴት ነው ይሄን የምታዩት? ይሄን ክሊፕ የተሰማችሁን ኮመንት ላይ እስኪ አስቀምጡልን። ደግሞ ስለምትሰጡንም ሰፖርት እናመሰግናለን። እንደተለመደው ላይክ፣ ኮመንት፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንሁን። በሌላ ቪዲዮ እስክንገናኝ መቻችሁ።